በዙሪያችሁ ያሉ ጓደኞቻችሁ ስለናንተ መረጃ የሚሰበስቡት ለምንድን ነው? ብዙ ጊዜ እንደ ተራ ጉጉት የምናየው ጥያቄ ከጀርባው ግን እጅግ አስፈሪ የሆነ የመተት ወይም የጥቁር አስማት ጥቃት ዝግጅት ሊሆን ይችላል። ዛሬ በጓደኝነት ስም ተሸሽገው መረጃ በመሰብሰብ በመንፈሳዊ ሊያጠቋችሁ የሚፈልጉ ሰዎችን የምንለይባቸው 10 ምልክቶችና ዝርዝር ምርመራዎችን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ቤተሰባችንን መቀላቀል ትችላላችሁ። ወደ ዝርዝሩ ከመግባታችን በፊት ሳይንስና መንፈሳዊ ምርምሮች ምን ይላሉ? መረጃ ለመንፈሳዊ ጥቃት እንደ ካርታ ወይም መቆለፊያ ቁልፍ ያገለግላል። በጥንታዊ ጥበቦች ምርምር መሰረት አንድን ሰው በመተት ለማጥቃት ስሙን፣ የእናቱን ስም፣ የሚኖርበትን ቤት አቅጣጫና የድክመት ነጥቦችን ማወቅ የግድ ነው። እነዚህ መረጃዎች ከሌሉ ጥቃቱ ኢላማውን አይመታም። ስለዚህ መረጃ ሰብሳቢዎች መጀመሪያ የእናንተን መንፈሳዊ በር ለመክፈት የግል መረጃችሁን ለማግኘት ይጥራሉ። መረጃ የሚሰበስቡ ሰዎች ጓደኛ መስሎም ሊሆን ይችላል። የምንለይበት 10 ምልክቶች። 10ኛው በጣም ወሳኝ ስለሆነ እስከ መጨረሻው ማየታችሁን እንዳትረሱ። አንደኛ፣ ስለ ወላጆች በተለይ የእናትን ስም በጥልቀት መጠየቅ። ብዙ ጊዜ በጥቁር አስማት ስራ ላይ ሰውን ለመለየት የሚጠቀሙት በእናት ስም ነው። ጓደኞቹ ካለምንም ምክንያት የእናታችሁን ስም ወይም የዘር ግንድ አጥብቆ የሚጠይቅ ከሆነ ተጠንቀቁ። ሁለተኛ፣ የዕለት ተዕለት ፕሮግራማችሁን ማጥናት። መቼ ከቤት እንደምትወጡ፣ የት እንደምትሄዱና መቼ እንደምትመለሱ ማወቅ ይፈልጋሉ። ይህ የእናንተን ክፍት ሰዓት ለመለየት ነው። ሶስተኛ፣ የግል ቁሳቁሶችን፣ ጸጉር፣ ልብስ፣ ፎቶ መፈለግ። ይቺ ፎቶ ታምራለች ስጠኝ፣ ወይም ይህ ልብስህን ልውሰደው የሚሉ ጥያቄዎች። እነዚህ ነገሮች ለጥቁር አስማት እንደ መገናኛ ያገለግላሉ። አራተኛ፣ ስለ ህልማችሁ አጥብቆ መጠየቅ። ህልም መንፈሳዊ መግቢያ በር ነው። ያያችሁትን ህልም ለክፉ ሰው ከነገራችሁ ያንን ህልም ወደ መጥፎ እንዲቀየር የማድረግ ኃይል ሊኖራቸው ይችላል። አምስተኛ፣ የጤና ሁኔታችሁንና ድክመታችሁን መከታተል። የት ቦታ ላይ ህመም እንዳለባችሁ ወይም ምን እንደምትፈሩ ለማወቅ ይጓጓሉ። ጥቃቱ የሚሰነዘረው በደካማ ጎናችሁ በኩል ነው። ስድስተኛ፣ ጥያቄና ስጦታ ማቀላቀል። ብዙ ጊዜ ጠይቀው መረጃ ካገኙ በኋላ ወዲያውኑ የሚበላ ወይም የሚጠጣ ነገር ስጦታ የሚሰጧችሁ ከሆነ ጠርጥሩ። ሰባተኛ፣ ስለ ሃይማኖታዊ ጥንካሬያችሁ ማጥናት። ጸሎት ታደርጋላችሁ? ምን ያህል ሰዓት ትጸልያላችሁ? የሚሉ ጥያቄዎች መንፈሳዊ ጥንካሬያችሁን ለመመዘን ነው። ስምንተኛ፣ በሌላ ሰው በኩል መረጃ መፈለግ። እናንተን ሳይሆን ቤተሰቦቻችሁን ወይም ሌሎች ጓደኞቻችሁን ስለናንተ ሚስጥር ደጋግመው ይጠይቃሉ። ዘጠነኛ፣ የአይን ንክኪ ማጣት። ከባድና ግላዊ ጥያቄዎችን ሲጠይቁ አይን ለአይን መጋጠም ይፈራሉ። አስረኛ፣ መረጃ ካገኙ በኋላ የሚታይ የባህሪ መቀየር። የፈለጉትን መረጃ ካገኙ በኋላ ወዲያውኑ ራሳቸውን ያርቃሉ ወይም ባህሪያቸው ይቀዘቅዛል። አሁን አትፍሩ። ማወቅ የድሉ 90% ነው። እነዚህ ምልክቶች ካያችሁ እነዚህን የጠበቀ እርምጃዎች ውሰዱ። አንደኛ፣ ግሬ ሮክ ሜተድ። ይህ ለሚጠይቁት ጥያቄ አጭርና አሰልቺ መልሶችን መስጠት ነው። ይህ ልክ እንደ አላስታውስም ወይም እርግጠኛ አይደለሁም ማለት። ሁለተኛ፣ መስታወት መሆን ወይም ሚረሪንግ። ጥያቄውን ወደ እነሱ መመለስ፣ ለምን ጠየከኝ ማለት። ይህ የላኩትን ኃይል ወደ ራሳቸው ይመልሰዋል። ሶስተኛ፣ ጨውና ውሃ። በመንፈሳዊ ጨው መጥፎ ንዝረቶችን ያጠፋል። እንደነዚህ አይነት ሰው ካገኛችሁ በኋላ በጨው ውሃ መታጠብ። ኔጌቲቭ ኢነርጂ ወደኛ የሚመጣው በሁለት መንገድ ነው። አንደኛው በፍርሃታችን ነው። ስለዚህ ሰዎች በጣም የምንጨነቅና የምንፈራ ከሆነ የሰውነታችን ንዝረት ዝቅ በማድረግ ለጥቃት ክፍት እንሆናለን። ሁለተኛ ሁሉን አውጪ ወይም ኦቨር ሼሪንግ በመሆን ነው።
ሚስጥራችንን ለሁሉም ሰው ስንዘረዝር መንፈሳዊ አጥራችንን እያፈረስን ነው። እንግዲህ ተመልካቾቻችን ራሳችንን ለመጠበቅ የመጀመሪያው እርምጃ ዝምታ ነው። እቅዳችሁን፣ ህልማችሁንና የግል መረጃችሁን ለሚገባቸው ሰዎች ብቻ አጋሩ። በዙሪያችሁ ያሉ ሰዎችን በንቃት ተከታተሉ። ቪዲዮ ከጠቀማችሁ ላይክ አድርጉ። ለጓደኞቻችሁና ለቤተሰቦቻችሁ ሼር አድርጉት። እንዲህ አይነት ገጠመኝ ካላችሁ ደግሞ በኮሜንት ላይ አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የዓለማችንን ምስጢራት አብረን እንመርመር። በሚቀጥለው ቪዲዮ እስከምንገናኝ ቻው።